እስራኤል የሚል ስም ያለው የአይሁድ መንግስት እሱም ደግሞ የደም የማንነት ትስስር ያለን መሆኑን የሚያሳዩ ማስረጃዎች አሉ። አንደኛ አሁን ኢትዮጵያ የ3000 ዓመት ታሪክ ነው ያላት ሲባል ይሰማል። መንግስት ሲመሰረት ሰነድ ይዞ ነው የሚመሰረት። እኛ ለምንድን ነው ከሌሎች አፍሪካውያን ትንሽ ለየት ያለ መልክ አለ? በሌላው ዓለም ያሉ ኦርቶዶክሳውያን አብያተ ክርስቲያናትና የኢትዮጵያ ልዩነታቸው ምንድን ነው ብለን ስናይ የህዝባችን ማንነትና ተልእኮ እንዲጠፋ በጣም ተሰርቶ ለግማሽ ሁኔታ ነው።